ሰላም ማህበሻ ፒፕል እንዴት ናችሁ? ስለ ጸጉሬ ቀለም በጣም ብዙ ሰው እየጠየቀኝ ነበር። ዛሬ ስለ ጸጉሬ ቀለም ነው ምነግራችሁ። ጸጉሬ መጀመሪያ ላይ ምን አይነት ቀለም ነበረው? በጣም ጫፍ ላይ የወጣ ሃይላይት ነበረው። ከዛ በኋላ ቀለም ልቀባ ሳስብ ጋርኒየር ነው የተቀባሁት። ጋርኒየሩን እዚህ ጋር አስቀምጥላችኋለሁ፣ ቁጥሩንም ፎቶውንም። ይሄንን የተቀባሁት መጀመሪያ ላይ ይሄንን ቀለም ስቀባው የተሰጠኝም ከለር ብራውን ነው፣ ዳርክ ብራውን እዚህ ጋር የምታዩትን ይሄንን። ከዛ በኋላ ሃይላይት አድርጌው ነው ከሳምንት በኋላ ይመጣልኝ። መጀመሪያ ግን ይሄንን ቀለም ስጠቀም ምንድነው ያደረኩት ነገር፣ መጀመሪያ ላይ ጸጉራችሁ እንደዚህ እንዲመጣላችሁ ከፈለጋችሁ እስከ መጨረሻው መጠበቅ አለባችሁ። ግን ጸጉራችሁ ዳርክ ብራውን እንዲሆንላችሁ ከፈለጋችሁ ይሄንን ቀለም ጸጉራችሁ ብዙ ከሆነ 4 ነው የገዛሁት። 4 ቀለሙን ገዛሁኝ። ከዛ ቶነር ገዛው። ይሄንን ቶነር ነው የገዛሁት። 9 ቁጥር ናቸው ሁለቱ። ከዛ ቶነሩን ገዛሁኝና አብሬ ደባለኩኝ አራቱንም ቁጥር። ከዛ አራቱንም ቀለም አብሬ ከደባለኩኝ በኋላ ምን አደረኩኝ፣ ከበጠበጥኩት በኋላ ጸጉሬን እንደዚህ 4 ቦታ ከፈልኩት። ይሄንን ጸጉሬን ማለት ነው 4 ቦታ ከፈልኩትና ከመሃል ጀመርኩኝ። ከዛ በኋላ ከታች ቀጠልኩኝ። ከዛ ወደ ውስጡ ገባኝ። መጀመሪያ ግን ቫዝሊን ዙሪያውን ተቀቡት፣ ምክንያቱም በጣም ቀለሙ ያቃጥላል። ከቻላችሁ ሌላ ሰው ይቀባችሁ። እኔ የቀባችኝ እህቴ ናት፣ ምክንያቱም ራሳችሁ ለመቀባት ቀለሙ እንዲያውም ያቃጥላል። ስለዚህ እኔ ምንድነው 4 ማዕዘን ከፈልኩኝ፣ እሷ መሃሉን ቶሎ ብላ ቀባችኝ። ዙሪያውን ቫዝሊን ተቀባሁት፣ ዙሪያውን ጭንቅላቴን ማለት ነው እዚህ ድረስ አንገቴ ድረስ። ከዛ በኋላ ቶሎ ብላ ምን አረገች እሷ፣ መሃሉን ቀባችኝ። ከዛ በኋላ ጫፉን ቀባችኝ 4 ቦታ ከፍላ ማለት ነው። ከዛ ስሩን ቀባችኝ። ከዛ ስሩን ስትቀባኝ ግን ጭንቅላቴ ድረስ አትግቡ። ጭንቅላት ድረስ ከገባችሁ ቀለሙ በጣም ስለሚያቃጥል ጸጉራችሁን ሊጎዳ ይችላል ማለት ነው። ስለዚህ እንደዛ ካረጋችሁ በኋላ ፌስታል አምጥታ ፌስታል አረኩበት ጸጉሬን አስይዤ። ፌስታል ካረኩበት በኋላ በሻወር ስንወስድ በምንጠቀለልበት መጠቅለያ ፎጣ በሱ ጥቅልል አረኩት። ምንድነው እሱ የሚጠቅመው፣ በደንብ ሙቀት ስለሚያገኝ ሙቀቱ ደግሞ ቀለሙ እንዲይዝ ያደርገዋል ማለት ነው። ስለዚህ በደንብ ሙቀት ሰጠሁት ቀለሙ እንዲቆይልኝ ማለት ነው። ከዛ እንደዚህ ክፍት አድርጌ በማበጠሪያ እንዲህ ወደ ውስጥ ሳብ ወደ ውስጥ እንዲገባ ብዬ ገፋ አድርጌ ሳየው እንዲጥርግ አድርጌ በ45 ደቂቃ ነው የታጠብኩት። ቀለሙ ብራውን ሆኖልኛል፣ ዳርክ ብራውን በጣም የሚያምር እንዳያችሁት ማለት ነው። እንደዛ ሆኖልኛል። ከዛ በኋላ ታጠብኩት ማለት ነው። በጣም አላቆየሁትም። ከዛም በኋላ ደግሞ ወደ እንደዚህ ሃይላይት ወደ ማረጉ ገባለው። ጸጉራችሁን ብሊች አታድርጉት። ብሊች ስታደርጉት ጸጉር በጣም ይጎዳል። ስለዚህ ሌላኛውን ቀለም ደግሞ ስቀባት ቶነሩን ድጋሚ ተጠቅሜያለሁ። ቶነሩ ለምንድነው የሚያገለግለው? የጸጉራችሁ ቀለም እንዲይዝ ያደርግላችኋል። ጸጉራችሁ ቀለም እንዲይዝና በጣም ጸጉራችሁ በጤነኛ መልኩ ይሄ ቀለሙን እንዲይዘው ያደርጋል፣ ሳይጎዳችሁ ማለት ነው። ከዛ ሌላ ምንድነው ያደረኩት ነገር፣ ያንን ቀለም እዚህ ጋር አሽ ብሎንድ ነው እዚህ ጋር አስቀምጥላችኋለሁ። ይሄንን ቀለም ምንድነው ያደረኩት፣ አሁን እንዳረኩት ሳይሆን ቁጥርጥር ሰራችኝና ሀዲ መሃሉን ቁጥርጥር እየሰራች መሃሉን ውጥት፣ ከዛ እንደገና ሰርታ መሃሉን እንደዚህ ሰርታ መሃሉን ታውጣለች። ከዛ እየሰራች መሃሉን ታውጣለች፣ እየሰራች መሃሉን ታውጣለች። እሱን ያወጣችሁን ምን አረገች፣ እሱን አንድ ነው የተጠቀምኩት ቀለም። ምን አረገች ያወጣችሁን፣ እሱን ቀባችሁና ከቶነሩ ጋር ደባልቃ ቀባችሁና ምን የፈለጋችሁት ቦታ ጋር ማለት ቁጥጥር እየሰራችሁ። እኔ ፊቱ በጣም ሃይላይቱ እንዲበዛ ስለፈለኩ ስለተቆረጥኩት ነው አሁን የሌለው ፊት ለፊቱ ላይ በጣም ሃይላይቱ ብዙ ነው። ይሄ እዚህ ጋር የምታዩት ቀለም ማለት ነው መጀመሪያ ላይ የተቀባሁት ቀለም ነው። ከዛ ምን ታረጋላችሁ፣ ልክ እንደዚህ እየቀባችሁ ውስጥ ያወጣችሁትን ቀለሙን ትቀቡትና በጋስጤር ጥቅልል ታረጉታላችሁ። በጋስጤር ጠቅልላችሁት እኔ በ15 ደቂቃ ሪዛልት አየሁኝ። ጸጉሬን በጣም ስለምወደውና ሄልዚ እንዲሆንልኝ ስለምፈልግ ቀለሙ እንዳይጎዳውም ስለምፈልግ በጣም ረጅም ሰዓት አላቆየሁትም ጸጉሬ ላይ። ስለዚህ በ15 ደቂቃ ውስጥ ታጠብኩት ማለት ነው። ስታጠበው ይሄንን ሪዛልት ሰጠኝ። ግን የተቀባሁት ከ2 ሳምንት ወይ ከ3 ሳምንት በኋላ ነው። ቀለም እንዲመጣላችሁ ከፈለጋችሁ ደጋግማችሁ አትቀቡ፣ ጸጉራችሁን አታገኙትም። እኔ ጸጉሬ እንደዚህ የሚያምር ጸጉር ያለኝ በጣም ስለተጠነቀቅኩለት ነው። ቀለሙ እንዲመጣልኝ ብቻ ስለፈለኩ ስላልጎዳሁት ነው። ስለዚህ ይሄንን ይመስላል ማለት ነው አቀባቡ። ኤኒ ኩዌስችን ካላችሁ ድጋሚ እሰራላችኋለሁ። በጣም ወዳችኋለሁ።
ወደ ቪዲዮ ስገባ ግን ሰብስክራይብ፣ ላይክ፣ ኮሜንት እና ሼር አላልኳችሁም? ለጓደኞቻችሁ ለቤተሰብ ሼር እያደረጋችሁ በደንብ ሰው ጋር እንዲዳረስ አድርጉልኝ። ስለ ፀጉር ቻሌንጅ እንጀምራለን። የምትፈልጉ ከሆነ ሌላ ቪዲዮ ደግሞ እሰራላችኋለሁ በቀለሜ ዙሪያ። ቀጣይ ደግሞ ፀጉራችንን እንዴት ትሪት እንደምናደርግ እሰራላችኋለሁ። እወዳችኋለሁ። ደህና ሁኑ።